ከረጅም ጊዜ በፊት በዖዝ ምድር ኢዮብ የሚባል ሰው ይኖር ነበር። ነቀፋ የሌለበትና ግን እግዚአብሔርን የሚፈራ ከክፋትም የራቀ ነበር። ኢዮብ በሺህ የሚቆጠሩ በጎች፣ ግመሎች፣ በሬዎችና አህዮች ያሉት ሀብታም ነበር። 7 ወንዶችና 3 ሴቶች ልጆች ነበሩት እና እሱ በምስራቅ ታላቅ ሰው ተደርጎ ይቆጠር ነበር። የኢዮብ ታላቅነት በሀብቱ ሳይሆን በእምነቱ ነው። በልባቸው ኃጢአት ቢሰሩ መስዋዕትን እያቀረበ ስለ ልጆቹ ያለማቋረጥ ይጸልይ ነበር። የኢዮብ ሕይወት በሰላም በበረከትና በክብር የተሞላ ነበር። በሰማይ ሰይጣን በእግዚአብሔር ፊት መጣ። ኢዮብ አምላክን የሚያገለግለው ለበረከቱ ብቻ እንደሆነ ተናግሯል። አምላክ የኢዮብን እምነት ለመፈተን ሰይጣን ሕይወቱን ሳይሆን የኢዮብን ሀብት እንዲወስድ ፈቀደ። Thank you for the bounty you have bestowed upon my household. አንድ ቀን ኢዮብ በአደጋ ተመታ። መልእክተኞቹ አንድ በአንድ ደረሱ። በሬዎቹና አህዮቹ ተዘርፈዋል። በጎቹ ከሰማይ በእሳት ተቃጥለው ነበር። ግመሎቹ በጠላቶች ጥቃት ደርሶባቸዋል። አገልጋዮቹ ተገድለዋል። ከሁሉ የከፋው ደግሞ ልጆቹ የሚበሉበትን ቤት ኃይለኛ ነፋስ ነስቶ ፈርሷል። 10ሩም የኢዮብ ወንዶችና ሴቶች ልጆች በአንድ ጊዜ ሞተዋል። ኢዮብ ልብሱን ቀደደ፣ ራሱን ተላጨ፣ በሐዘንም መሬት ላይ ወደቀ። እርሱ ግን ራቁቴን ከእናቴ ማህፀን ወጥቼ ራቁቴን ሄድሁ፣ እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም የተባረከ ይሁን። በዚህ ሁሉ ኢዮብ አልበደለም ወይም እግዚአብሔርን አልረገምም። ዳግመኛም ሰይጣን በጌታ ፊት ቀረበ። ዳግመኛም ቁርበት ለቁርበት፣ ሰው ያለውን ሁሉ ለነፍሱ አሳልፎ ይሰጣል፣ ሥጋውንም አቁስል፣ ኢዮብ ፈጣሪውን ያማራል ሲል ተከራከረ። ጌታም የኢዮብን እምነት ለመፈተን ድጋሚ በቆዳው ላይ ፈቀደለት። ሰይጣን ኢዮብን ከራስ እስከ እግር በሚያሰቃይ የቆዳ በሽታ አሰቃየው። ኢዮብ አመድ ላይ ተቀምጦ ቁስሉን በተሰበሩ ሸክላዎች እየፈጨ፣ ሚስቱ በተስፋ መቁረጥ ስሜት ተዋጣ። አሁንም ንጹሕ አቋምህን ጸንተሃልን፣ አምላክን ስድብና ሙት አለችው። ኢዮብ ግን ከእግዚአብሔር ዘንድ መልካም ነገርን እንቀበል እንጂ መከራን አንቀበልም ያለው ማን ነው ሲል መለሰ። 3ቱ የኢዮብ ወዳጆች ችግሮቹን ሲሰሙ ሊያጽናኑት መጡ። ለ7 ቀንም ከእርሱ ጋር በጸጥታ ተቀምጠው እያለቀሱ መከራው ምን ያህል ታላቅ እንደሆነ አይተዋልና። በመጨረሻ ግን ኢዮብ ሐዘኑን አውጥቶ በተናገረ ጊዜ ጓደኞቹ ከእርሱ ጋር ይከራከሩ ጀመር። አንደኛው ኢዮብ ኃጢአት ሳይሰራ አልቀረም አለ፣ ምክንያቱም ማንም ያለ ምክንያት አይሰቃይምና። ሁለተኛው የኢዮብ ልጆች ኃጢአት ሰርተው መሆን እንዳለበት አጥብቆ ተናግሯል፣ እሱም ፍትሃዊ ቅጣት ይደርስበት ነበር። ሦስተኛው ለኢዮብ ከደረሰው ነገር የከፋ ይገባዋል በማለት በቁጣ ተናግሯል። በንግግራቸው የቆሰለው ኢዮብ ንጹሕ መሆኑን ተከራከረ። ለምን እንደተወለደ፣ ኃጢአተኞች ለምን እንደሚበለጹና ጻድቃን ለምን እንደሚሰቃዩ በመጠየቅ ወደ እግዚአብሔር ጮኸ። ኢዮብ መልስ ለማግኘት ፈልጎ ነበር። ሆኖም በእምነት ጸንቶ እንዲህ ሲል ተናግሯል፣ ታዳጊዬ ሕያው እንደሆነ እና በመጨረሻም በምድር ላይ እንደሚቆም አውቃለሁ። በመጨረሻም ጌታ ራሱ በአውሎ ነፋስ ውስጥ ሆኖ ለኢዮብ መለሰለት። እሱ ግን ለኢዮብ መከራ ምክንያቱን አልነገረውም። ይልቁንም እንዲህ ሲል ጠየቀ፣ ምድርን መሰረት ባደረግሁ ጊዜ አንተ የት ነበርክ? የምታስተውል እንደሆነ ንገረኝ። እግዚአብሔር ስለ ፍጥረት ምስጢር ተናገረ። ባህር፣ ከዋክብት፣ የዱር አራዊትና ታላላቅ አራዊት። ኢዮብ መልስ ሊሰጥ በማይችለው ጥያቄዎች ድምፁ ነጎድጓድ ነበር። በዚህ ሁሉ ኢዮብ ተገነዘበ፣ የእግዚአብሔር ጥበብ ማለቂያ የለውም፣ የሰውም ማስተዋል ትንሽ ነው። በትህትናና በፍርሃት ኢዮብ እንዲህ ሲል መለሰ፣
የማላስተውለውን ነገር ተናገርሁ? ለማወቅም ከማይችሉት ድንቅ ነገር? ጆሮዬ ስለ አንተ ሰምተው ነበር፣ አሁን ግን ዓይኖቼ አዩህ። ስለዚህ ንስሐ ገብቼ አፈርና አመድ ሆንሁ። ጌታ በኢዮብ እምነት ተደስቶ ነበር፣ ነገር ግን በውሸት በመናገራቸው በጓደኞቹ ተቆጣ። እግዚአብሔር መስዋዕት እንዲያቀርቡ አዘዛቸው፣ ኢዮብም ስለ እነርሱ ጸለየ። ከዚህ በኋላ እግዚአብሔር የኢዮብን ሀብት መለሰ፣ ከዚህ በፊት ከነበረው በእጥፍ ሰጠው። ወንድሞቹና እህቶቹ ሊያጽናኑት ተመለሱ። 7 ተጨማሪ ወንዶች ልጆች እና 3 ተጨማሪ ሴቶች ልጆች ሰጠው። እነሱም በምድር ላይ ካሉት ሁሉ በጣም ቆንጆዎች። ኢዮብ ረጅም ዕድሜ ኖረ፣ በበረከት ተሞልቶ አርጅቶና ረክቶ ሞተ። የኢዮብ ታሪክ የሚያሳስበው መከራ ሁል ጊዜ ቅጣት ማለት እንዳልሆነ ነው። አንዳንድ ጊዜ የእምነት ፈተና ነው፣ ከመረዳት በላይ የሆነ ምስጢር ነው። ምክንያቱን ማየት ባንችልም እንኳ በአምላክ ጥበብ እንድንታመን የኢዮብ ሕይወት ያስተምረናል። እግዚአብሔር ሉዓላዊ፣ ጻድቅ፣ ምሕረትም የተሞላ ነውና።